ሲወድ ሰው እውር ነው የሚሆነው። በቃ እቸነከርልሻለሁ፣ እቃጠልልሻለሁ፣ ምን ተሸክም ይማል አንቺንም መሸከምሻለሁ ይላሉ። በጣም እኮ ነው የሚገርም። እንደው ይሄንን እውር የሆነውን ፍቅራችንን ለእግዚአብሔር ምን አለ ብንሰጠው? ለሱ እውር ብትሆንለት ኑረው እየተባል ካለ መኖር፣ አርገው እየተባል ካለ ማድረግ፣ ሁነው እየተባል ካለ መሆን ድርቀት እኮ ነው። ከሰማይ የወረደ የጌታን ሥጋ እየበላ ከጎኑ የተቀዳ ደሙን እየጠጣ ቁርባን የለም ብለህ ስታወራ አታፍር? የሚገርም እኮ ነው የሰው ጠባዩ። በጣም ነው የሚደንቃችሁ። አርግልኝ ብለን የለመነውን ነገር ከእግዚአብሔር ተቀብለ እያየው እግዚአብሔርን መርሳት አያሳዝን? ሥጋህም ነፍስን ሲኦል ገብተው ከሚማገዱ ሥጋህን ቀጥሃት፣ ሥጋህን የሚያስፈልጋትን መንፈሳዊ ቀኖና ሰጥሃት፣ ጹመ ጸልየ ሰግደ መጽውተ መንፈሳዊ ተጋድሎ ተጋድለ ሥጋህን በዚህ በምድር ላይ ብትጎዳው ይሻልሃል፣ ለሥጋህ ብለህ ነፍስንም ከምትጎዳት ማለት ነው።